ሰላም እንዴት ናችሁ? ሀሪ ዲጂታሎች ነን። እንደምታውቁት ሀሪ ዲጂታል ላይ ከምንሰራቸው ስራዎች መካከል የጫሙት ሽካ ትረካ ከሱ ቀጥሎም ደግሞ እንዲሁ ትኬት ነታጅነት የሚቀጥል ይሆናል። የጫሙት ሽካ ክፍል 15 ላይ ደርሷል። ብዙዎቻችሁ እንደምትነግሩን ትረካው በጣም ወዳችሁታል። ያተራረክ ስርዓቱ እንዲሁም ደግሞ መጽሐፉም ያነሳቸው ሀሳቦች እና ብዙዎቻችሁ ወደኋላ እየተመልሳችሁ እንደሆነ ሀገር ቤትን እያሰባችሁ እንደሆነ በታሪካዊ መንገዱንም በመጽሐፉ ጭብጥም እንዲሁ የተደሰታችሁ እንደሆነ እየነገራችሁ ነው። በጣም እናመሰግናለን። በቅርቡም ቀሪ ክፍሎችንም እንዲሁ በተከታታይ እንለቃለን። እሱንም ሲያልቅ የትኬት ነታጅነት እና ሌሎች መጽሐፎችንም እንዲሁ በተመሳሳይ መንገድ መተረካችን እንቀጥላለን። ከዚሁ ጎን ለጎን ደግሞ በደቡብ ራዲዮና ቴሌቪዥን ድርጅት ወልቂጤ ቅርንጫፍ መጽሐፉ መተረክ ጀምሯል። በዚህኛ በጣም ደስተኞች ነን። እናንተም እንደወደዳችሁ ተስፋ እናደርጋለን። በተለይ እናት አባቶቻችን ሀገር ቤት ላይ ይሄንን አማራጭ ማግኘታቸው እንደ ጥሩ አማራጭ አድርገው እያዩልን ነው። በዚህ በጣም ደስተኞች ነን። መጽሐፉ ትረካውን እንዲቀጥል ሌሎች መጽሐፍትንም በዛ መንገድ እንዲቀጥሉ ግን የእናንተ ትብብር እንፈልጋለን። በተለይ አካባቢው ላይ የምትሰሩ የቢዝነስ ተቋማት፣ ልዩ ልዩ ኢንዱስትሪዎች፣ ፋብሪካዎች እና ይህንን ሀሳብ የምትደግፉ ሌሎች አካላት መጽሐፉን ስፖንሰር እንድታደርጉ ተባባሪ አዘጋጅ ሆናችሁ እንድትሰሩ ከወዲሁ እንጠይቃችኋለን። ለዚህ አደራ እንላለን። ከስር ባስቀመጥንላችሁ የዩቲዩብ አማራጮቻችን እና ስልክ ቁጥሮቻችን ላይ የስፖንሰርሺፕ ሂደቱን አብረን እንድንሰራ ከወዲሁ እንጠይቃችኋለን። ከዚሁ ጎን ለጎን ደግሞ መጽሐፉንም እንዳሳተምነው ይታወቃል። የተወሰነ ስርጭቶችንም እንዲሁ አከናውነናል። ሆኖም ግን መጽሐፉ አሁንም በብዛት እጃችን ላይ ይገኛል። ስለዚህ እጅግ ቀላል በሆነ የገንዘብ አማራጭ የተዘጋጁ በመሆኑ እባካችሁ መጽሐፉን እንድትገዙ እንጠይቃችኋለን። የጫሙት ሽካ፣ ገኪ፣ ሌሎችንም እንዲሁ ጉራግኛ መጽሐፍት ላይ ብዙ የተሰሩ ስራዎች አሉና እነሱንም እንዲሁ በጣም በቀነሰ ዋጋ እየተሸጡ ነው። እሱን መጽሐፍትን እንድትገዙ እንጠይቃችኋለን። አሁንም ከስር ባስቀመጥንላችሁ መጽሐፎች የምታገኙባቸው አማራጮች አሉ። ባስቀመጥንላችሁ ስልክ እየደወላችሁ መጽሐፎቹን መውሰድ ትችላላችሁ። ስናጠቃልለው ሁለት አጭር መልእክቶች አሉን። የጫሙት ሽካ ትረካ በዩቲዩብ አማራጮቻችንን እና በወልቂጤ ኤፍኤም ላይ እየተተረከ ነው። እናንተ ከበረታችሁ ደግሞ አዲስ አበባ ላይ በሚገኙ የኤፍኤም አማራጮችንም እንዲሁ መተረክ እንፈልጋለን። ስለዚህ አብረን እንስራ። መጽሐፉንም እየወሰዳችሁ እንድታነቡ ለትምህርት ቤቶቻችሁ ለታሪካዊ እንደ ጥሩ ቅርስ ሆኖ የሚያገለግል ነውና መጽሐፉን እየወሰዳችሁ እንድታነቡ እንጠይቃችኋለን። እናመሰግናለን።